እነዚህን የኑሮ ዘዴዎች ብዙ ጊዜ እኛ ኢትዮጵያውያን አንጠቀማቸውም። አንደኛ የሃይላንድ ክዳን ካመጣችሁ በኋላ በውስጡ ማጣበቂያ ይጨምሩበት። ከዛም የሽቦ ስፕሪንግን በመጠቀም ሁለት የሃይላንድ ክዳኖች እንደዚህ በማያያዝ በበሮ ጀርባ ባለ ግድግዳ ላይ ያያይዙት። ይህም በሮን ካላስፈላጊ ግጭት ይጠብቅሎታል። በድጋሚ ሁለት የሃይላንድ ክዳኖችን ካመጣችሁ በኋላ ክዳኖቹን በመብሳት ብሎን ካስገባችሁ በኋላ ሚስማር ወይም ብረት በማጋል 4 ቦታ በዚህ መልኩ ቁረጧቸው። ከዛም የኤሌክትሪክ ሽቦዎችን የተለያዩ ቦታ በሚጠግኑበት ጊዜ ገመዶቹ ካስቀመጡበት ቦታ እንዳይንቀሳቀሱ ማድረግ ይችላሉ። ቢላ ካጋላችሁ በኋላ የሃይላንዱን ክዳን በዚህ መልኩ ይብሱት። ከዛም አንደኛው የሃይላንድ ክዳን ውስጥ ማጣበቂያ በማድረግ የበሱትን ክዳን ያጣብቁበት። ከዛም የግድግዳ ማጣበቂያዎችን በመጠቀም በግድግዳው ላይ ይለጥፉ። በምትመለከቱት መልኩ ተመሳሳይ ዲዛይን ያላቸው ቢላዎችን ኪችናችሁ ውስጥ ለማስቀመጥ ይጠቅማችኋል። የፕላስቲክ ጠርሙስ የላይኛውን የአንገት ክፍል ከቆረጣችሁ በኋላ በቁልፍ ውስጥ በዚህ መልኩ ያስገቡት። ካስገባችሁ በኋላ በማጣበቂያ ያጣብቁት። ከዛም በፕላስቲክ ጠርሙስ ክዳን በመክደን ቁልፎን ከተለያዩ የዝናብ ዝገቶች መከላከል ይችላሉ። ይህንን ነገር እስከዛሬ የማታውቁ ከሆነ ኮመንት ላይ አንድ ቁጥርን አስቀምጡልኝ። እንዲሁም ደግሞ በተጨማሪ እስከዛሬ የዚህ ቻናል ቤተሰብ ካልሆናችሁ ፎሎ ማድረጋችሁን አትርሱ። አመሰግናለሁ።